ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዩቲዩብ ተከታታዮች እንዴት ሰነበታችሁ? እንዴት ስከርማችኋል? ኑሮና ብልሃቱ እንዴት ይዟችኋል? ክቡራን ተመልካቾች ዛሬም በሌሎች ቪዲዮ ተመለስኩኝ። አብራችሁን ቆዩ። ለዚህ ቤት አዲስ ከሆኑ ግን ሰብስክራይብ ማድረግን በጭራሽ እንዳረሱ፣ ቪዲዮንም ላይክ ማድረግ ጀምሩ። ክቡራትና ክቡራን ወደ ተመልካቾች ቪዲዮቹን እያየን በደንብ እንታዘባለን። ስለምትከታተሉኝ፣ ስለምትወዱኝ፣ ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ። ወደ ቪዲዮቹ እንገባለን። እንከታተለው። ሴጋ ምንድነው? ሴትጋ ኧረ ሰው ምንድነው የጀመረው ግን ጋይስ? የሰው ልጅ ነው። እስኪ ማርያም ሴጋ የሰው ልጅ ነው እና ሴጋ አታውቂም? ሴጋ ሲባል ሰምተሽ አታውቂም? ሶሻል ሚዲያ ላይ ምናምን አረን ያለከው ምንድነው? እንግሊዘኛ ምንድነው? ወይኔ ጉዴ! ባለግሽ በቃ የምር ባለግሽ ፍርብላ ባለግሽ የምር ሴት ጋር ነው ሴት ጋር ነው። የኔ እናት የምሯን ነው መሰል አይደል? ምንድነው ስልኩ ነው እንደዛ በለው እንጂ ሴጋ በስኪ ሴጋ በስኪ ሴጋ አራ ቲክታክ ላይ የሚለቀቀውን ቪዲዮና ማይለቀቀውን ቪዲዮ ለዩ። ምንድነው ያስተማርካት ያለው ብራዘር? እንዴ ምን ታድርግቺ? ልጅ አላወቀችም በቃ። እንዴ ይሄ ደግሞ አሁን ቆይ አፕሎድ የሚደረግ ቪዲዮ ነው። ክቡራን ተመልካቾች እንግዲህ ከዚህ በማስከተል የማሳያችሁ ቪዲዮ አንድ ህፃን ልጅ ነው እንግዲህ ወደ ዲላ አካባቢ ይመስለኛል ጸሎት ይጸልያል። እኔ በጣም የገረመኝ እሱ ጸሎት ብሎ ይጸልያል፣ እነሱ ደግሞ መኪና ውስጥ ቁጭ ብለው ቪዲዮ ይቀርጹና ቪዲዮ ይለቃሉ ቲክቶክ ላይ የተለያዩ ማህበራዊ ሚዲያዎች ላይ በጣም ቪዲዮ ይታያል፣ ላይክም ይደረጋል። ይሄ ልጅ ግን ሹራብ ቲሸርት እንኳን እየቀየሩለት አይደለም። ልጁን ለምን እንደሚያሰቃዩት ነው ግራ የገባኝ። ይሄ ቪዲዮ እዩት እስቲ። ቦታን ማገነን አረኩላታን በደወራ ቦታን ማገነን አረኩላና ባና ቦታን ያሰበላ ሄድራት ሩታናታን ሙዳና ቦታን ማገነን ሁጥና ወዳ ከልቡ ነው ደግሞ የሚጸልየው ልጁ። አረ ሁላና ባንደ ሐሰበላ ሄድራት ሙዳና ዋል ማገነን ወጣያናታ ሚጋ ሄድራት ካዶ ሁላና ባንዶ ጋበተ ከፉ ጋልሞ ማገነን ይሳጡ ያነገ ማገነን ሀና ማገነን ወራባን ዋል ፈቆጤ ጋነንዶ ሙዱስ ገብቶ ነው እግዚአብሔር እንሳቱ ነርብ ሀኖ ከብነታና ሃሮት ያነ ካደዋድ ሁላና ባንዶ ተንጎሰክ መገን ሁላና ባንዋል ፈቆጤ ጋነንዶ ማገነን አለኩንስ አብአብሳ ክቡራትና ክቡራን ተመልካቾች እንግዲህ በነገራችን ላይ ቪዲዮ በጣም በብዙ ሺዎች ነው የምታየው። እኔ እንጃ እኔ ቪዲዮ እየሰሩ የሚለቁ ሰዎች ምን አለበት እቺን ሹራቧን እንኳን ቢቀይሩ። እኔ ትክክል አይመስለኝም ክቡራትና ክቡራን ተመልካቾች። ምክንያቱም ብዙ ጊዜ ነው ከዚህ ሹራብ ጋር ይታያል። አንድ ሌላም ቲሸርት አለች ከሷ ጋር ነው እንግዲህ እሱ ይጸልያል፣ እነሱ ቪዲዮ ይቀርጻሉ፣ ይለቁታል። በጣም ብዙ ሺህ እንግዲህ ይታያልና ይሄ ትክክል አይደለም። ቢያንስ እንደዚህ አድርጋችሁ እናንተ የምታገኙት ጥቅም ካለ ለሱ ምን አለበት በቀላሉ ቲሸርትና ሹራብ ብትቀይሩለት። ክቡራን ተመልካቾች ዲጄ ሊ እንግዲህ ትታወቃለች፣ ዲጄ ነች። ነገር ግን የሥራ እንግዲህ መደቧን የቀየረች ይመስለኛል። ዱባይ ሆና እንግዲህ ሰሞኑን ከተለያዩ ኢትዮጵያውያን ምስኪን ከሆኑ ኢትዮጵያውያን ገንዘብ እንግዲህ ያጭበረበረች ትገኛለች ተብሎ ቪዲዮ ወጥቶ ነበር። በእርግጥ ቪዲዮ ልክ ነው እንግዲህ እሷ በዛ ጉዳይ ምንም ያለችው ነገር የለም። ከሷ ጋር ተገናኝተው አንዳንድ ቪዲዮዎች እየሰሩ ናቸው። ይሄኛውን ቪዲዮ ተከታተሉት እስቲ። ዲጄሊ አንዱን ዱባይ ወስደሽ 250 ሺህ ብር አቀናበርሽው አሉ። ወሬ አይደበቅ ግራ ገባኝ። ድሮማ ቂጠ ዘንባጣስ ማፊ ቁርጥ ቤት እኮ ከባድ ነች። ይሄው ባንቻ አዮት ወይ አዮት ልበል እንጂ ወንድና ሴት መሆንሽን ራሱ አንዳንዴ ይምታታብኛል። ድሮም ተው ሱላይ ሰው ገንዘብ መብላት እንደጀመርሽ ጠርጥሬ ነበር። በጣም እኮ እየወፈርሽ ነው። ኧረ እባክሽ አሁን አንድ ምስኪንን ዱባይ አምጥተሽ 250 ሺህ ብር አስከፍለሽ ከስራ ውጭ አድርገሽው እንዲህ በረሃ ላይ ጥለሽው ምግብ እስኪያጣ ድረስ ምን ያህል ጭካኔና ምን ያህል የሰው ሞራል ባይኖርሽ ነው እባክሽ ዲጄሊ። ከባድ ነው በጣም። እንደምትተኝማ በየቀኑ እየወፈርሽ አይቼሻለሁ። እንደው ነጋዴዎች ደላሎች ግን አንድ ነገር ልንገራችሁ። ኧረ እባካችሁ እጃችሁ ላይ የተስተካከለ ስራ ሳይኖር ትንሽዬ ጥቅም ለማግኘት ብላችሁ አንድን ሰው ከኢትዮጵያ አምጥታችሁ በአረብ ሀገር
ስታሰቃዩት እሱ ከዛ ስንት መስዋዕት ከፍሎ እንደሚመጣ አታውቁም ወይ? ንብረቱን ሸጦ ይሆናል፣ ከቤተሰቡ ከጓደኛው ተበድሮ ይሆናል። ገንዘቡን ከየት እንደሚያመጣ ላታውቁት ትችላላችሁ። እናንተ እዛ ወስዳችሁ ስራ አስፈትታችሁ ቁጭ ስታረጉት የተበደረው ወይ ያበደሩት ሰዎች ደግሞ ቤተሰብ ያስጨንቃል ብሩን አንጣ እያለ። አረግፍ ይሁንባችሁ የአረብ ሀገር ደላሎች፣ አረግፍ ይሁንባችሁ። የደሃ ብር የምትበሉ በአፍንጫችሁ ይሄ ደም ይውጣባችሁ። ገብርኤልን ያለ ማቋረጥ ጠቅማጥ በጠቅማጥ ያርጋችሁ ፈጣሪ። ይህን የደሃ ብር የምትበሉ እያጭበረበራችሁ። ክቡራን ተመልካቾች ከቅርብ ጊዜ ወዲህ እንግዲህ እንደዚህ አይነት ነገሮቹ እጅግ በጣም የተለመዱ እየሆኑ ናቸው። ይሄ የሚያሳዝን ነገር ነው። እዚህ ጋር ወንድማችን ጥሩ ፖይንት ነው ያነሳው። እነዚህ ልጆች ያን ገንዘብ ለማምጣት የሚገቡበት ጉድጓድ ብንመለከትና በእነሱ ጫማ ውስጥ ሆነን ነገሩን ብናየው ይሄ በጣም ለአእምሮ ምናልባት የሚከብድ ነገር ሊሆን ይችላል። ምክንያቱም ወደዛ አረብ ሀገርም ሊሆን ይችላል ወደ ውጭ ሀገር አንድ ሰው ለመሄድ ሲያስብ ህይወቱን ለመቀየር፣ የቤተሰቡን ላይፍ ለመቀየር፣ የልጆቹን ላይፍ ለመቀየር የሚል እቅድ አውጥቶ ነው እንጂ እናንተ ሆዳችሁን እንድትሞሉ አይደለም ያን ገንዘብ የሚከፍለው። የተሻለ ነገር ከገጠመኝ በሚል ነው እንግዲህ ሰው ሀገር ሄዶ ተሰዶ ለመኖር ወስኖ የሚንቀሳቀሰው አንድ ሰው። ይሄን እያወቃችሁ በተለይ ኢትዮጵያዊ ሆናችሁ በራሳችሁ ዜጋ ላይ እንደዚህ አይነት ክፋትና እንደዚህ አይነት ተንኮል የምትሰሩ ሰዎች እመኑ የሆነ ታይም ላይ በዚህ መንገድ ባይሆን እንኳን በሌላ መንገድም ይሄን ነገር መክፈላችሁ አይቀርም፣ ዋጋ ትከፍሉታላችሁ። ባይዘው ይሄ ቀላል ነገር አይደለም። ነገር ግን አንዳንድ የሚዲያ ሰዎች አላችሁ ተጽዕኖ መፍጠር የምትችሉ ሰዎች እንደዚህ አይነት ነገር ሲወጣና እንደዚህ አይነት ነገር ስታይ በዝምታ ማለፋችሁ ትክክል አይደለም። ብዙ ተከታይ ያላችሁ ሰዎች እንደዚህ አይነት ሰዎችን በሚዲያ በማምጣት እነዚህ ሰዎች ያን የወሰዱትን ገንዘብ እንዲመልሱ ብታደርጉ ጥሩ ነው። አለበለዚያ ዝም ብሎ ተከታይ ብቻ ይዞ የማይረባ ስራ እየሰሩ መቀጠል ይሄን ያህል እንግዲህ ጠቃሚ አይደለም። ክብራትና ክብራቱ ተመልካቾች እህታችን ምን አድርጉ ነው የምትለን? ይሄን ቪዲዮ እዩት እስቲ። ጋይስ እቤት የምንውል ሰዎች ግን መጨረሻችን ምንድነው? ምንድነው ጡቷ ደሞ እኮ እንደሚሰራ ሰው ሀብታም ሆኖ የምንፈልገው። ኮሜንት ላይ አንድ ወንድማችን ምንድነው ያላት? ባንቺ ስራ ጡትሽ አንገቱን ደፋ ብሎ ሌላኛው ደግሞ እንግዲህ ቤት ያለን ሰዎች መጨረሻችን ምን ሊሆን ይችላል ብላ ለጠየቀችው ነገር እንዳንቺ ጡት አደገኛ የሆነ መውደቅ ውስጥ ልንገባ ነው ያለነው ብሏል። እንግዲህ ክቡራን ተመልካቾች ለእንደዚህ አይነት ሴቶች ሞን ቲክቶክ ላይ ይታወቃል። በዚህ መልኩ እንግዲህ እያስጠነቀቃቸውና እየመከራቸው ይገኛል። ሞንን እንስማው እስቲ። አንዳንድ ሴቶች የምታስቁኝ ይሄ እዚህ ሶሻል ሚዲያ ላይ መኪና የሌለው ወንድ አላገባም፣ መኪና የሚገርም እኮ አታገቢ፣ አንቺ እግረኛ እሱ እግረኛ። ከዛም በነጋታው ሰልፍ ያለበት ቦታ ዱክ እያላችሁ ትሄዱና ሰልፍ ወዴት ነው? ወደ አበበ ቢቂላ ቤት፣ ወደ ታምራት ገለታ ቤት ነው ሰልፉ። መጀመሪያ ጫማ ቀይሪ፣ ፓንት ቀይሪ። መጀመሪያ ተማሪ ሰው ለማናገርና ከመድረስሽ በፊት ገንፎ መኪና ላይ ሰው እንዳይጠብስሽ እንዳይለክፍሽ። ጣባ ራስሽን ቀይሪ። ሼር ኮፒ ሊንክ አድርጉላቸው። እንደዚህ አይነት ባይዘይ ውስጥ ያላችሁ ሴቶች ቶሎ ብላችሁ ከዚህ ሂሳብ ይወጡ። ያው አብራችሁ ስሩ። this is life ባይዘይ አብራችሁ ስሩ፣ ተለወጡ። ከዛ በኋላ አብራችሁ እንግዲህ የሰራችሁት ነገር ስለሚጣፍጥ እሱን እየበላችሁ በፍቅር በሰላም መኖር በደንብ ነው የምትችሉት። አልገባኝም። ለማን ነው? ለእናቱ ነው? እያለቀሰ ነው። አረ አረ ሰዎች ተው በእግዚአብሔር። ካሜራ ፈርቶ እንዳይሆን ክቡራን ተመልካቾች እንግዲህ እንደዚህ አይነት ነገሮች ማህበራዊ ሚዲያ ላይ በብዛት ይታያሉና ህፃናትን በነገራችን ላይ ከአእምሯቸው ጋር የሚሄድ ነገር ብናሰራቸው ጥሩ ነው። ይሄ ልጅ አሁን ይሄ ህፃን ልጅ እንግዲህ አሁን ለማን ነው እየዘፈነ ያለው? እያለቀሰም ነው።
ምናልባት ለእናቱ ከሆነ እናቱ ጥላው ሄዳ ከሆነ ይሁን ችግር የለውም ለእናቱ ከሆነ። ነገር ግን አጉል ነገር ጋር ጋይንታችሁ ይሄን ህፃን ልጅ እንግዲህ ቪዲዮ ላይ ቁጭ አድርጋችሁ ካሜራ እየቀረጻችሁ እንዲህ አይነት ቪዲዮ የምትሰሩ ልጆች ለእናንተ ለቪው ለመሰብሰብ እንደገና ደግሞ ፎሎወር ለመሰብሰብ ግብአት እያደረጋችሁ ስለሆነ ከዚህ ድርጊታችሁ ተቆጠቡ። ይሄ ጠቃሚ የሆነ ነገር አይደለም። ይሄ ልጅ እንግዲህ ገና የሚያድግ ልጅ ነው። ላይፉ እንዲበላሽ አትፍቀዱለት ባካችሁ። የተወደዳችሁና የተከበራችሁ ውድ የዩቲዩብ ተከታታዮች የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች ይመለሳለሁ። ሐሳብ አስተያየት ካላችሁ በኮሜንት መስጫ ሳጥኑ ሐሳባችሁን ማጋራት ትችላላችሁ። እስከዚህ ካያችሁ ግን ሰብስክራይብ እና ላይክ ማድረግን በጭራሽ እንዳረሱ። አስሬ ነበርኩኝ። እማማ ኢትዮጵያ ለዘላለም ትኑር። እወዳችኋለሁ። ባይ ባይ።